የተለያዩ የማህበረሰብ ክፍሎች በዛ መልኩ አገልግሎት እየሰጠ ይገኛል ማለት ነው። የማጤም አገልግሎት በተመለከተ ያው ሰፊ ጩኸትም ያለበት ነው። ካስፈላጊነቱም አንፃር ደግሞ ምን ይመስላል መንግስት ምን አይነት እይታዎች አሉት የሚሉት ጉዳዮች የተወሰነ እንነጋገራለን ማለት ነው። ስለዚህ የማጤም አገልግሎትን በመናይበት ጊዜ በሪፈር ቀጥታ የማጤም አገልግሎት የሚያገኙ ከ9 ጤና ጣቢያ በአጠቃላይ ከደቡብ ሶዶም ከሶዶም ቀጥታ ጤና ጣቢያ ታች ሳይደርጉ ቀጥታ እዚህ ሆስፒታል ላይ አገልግሎት አያገኙም። ስለዚህ ሪፈራል ፔፐር ያስፈልጋል ማለት ነው። ከተማ መስተዳድር ለምንገኝ ደግሞ ቀጥታ አገልግሎት ያገኛል። ነገሳም እንደዚሁ በተመሳሳይ አደሌ ክላስተርም አካባቢ ጤና ጣቢያ ስለሌላቸው በሆስፒታሉ ደረጃ ቀጥታ አገልግሎት ያገኛሉ ማለት ነው። ከኛ ደግሞ አቅም በላይ የሆነው ያው ደረጃ በደረጃ ወደ ቡታጀራ ሆስፒታል ብቻ ሪፈር እናደርጋለን ማለት ነው። ትስስሩ በዛ መልኩ ስለሆነ ከኛ አቅም በላይ የሆኑትን ጉዳዮች በመለየት ከአቅማችን በላይ በተለያየ ምክንያት በህክምና መሳሪያ እጥረት ሊሆን ይችላል፣ በሰው ኃይል እጥረት ሊሆን ይችላል፣ በብዙ ምክንያት በየደረጃው ያንን ደረጃ ጠብቀን በተሟላ መልኩ የጤና አገልግሎት የጤና መድን አገልግሎት እንዲያገኙ ተደርጎ ወደ ቡታጀራ ሆስፒታል ብቻ ሪፈር ይደረጋል ማለት ነው። አንዳንዴ ግን ከግንዛቤ ማነስ ጋር በተያያዘ በማህበረሰብ ላይ እንደ ሆስፒታል የሚያጋጥሙ ችግሮች ቀጥታ ወደ ሆስፒታል ወደ አዲስ አበባ ይጻፍልን፣ ወደ ወራቤ ይጻፍልን፣ ሌሎች ወደ ምንፈልጋቸው አካባቢዎች ቢሄዱም ደግሞ ከአሰራሩ አንፃር ደግሞ በየደረጃው ቀደም የተባሉ ሶስቱን ደረጃዎች ጠብቆ መሄድ ስላለበት በዛ መልኩ ብቻ ነው ሆስፒታሉ ከአሰራር አንፃር አገልግሎት እየሰጠ የሚገኘው ማለት ነው። ሌላው ምናልባት ሆስፒታሉ በተሻለ መጠናውንም ደረጃውን ለማሳደግ አገልግሎቱ ለማስፋት ሰው እንዳይቸገር የአካባቢ ተወላጆች በማስተባበር በተመሳሳይ ወዳጆችን ጭምር ማለት ነውና በሙያቸው ፓቶሎጂስት የሆኑ ሐኪሞች እየመጡ በየወሩ አንድ ጊዜ ናሙና ይወስዳሉ። በናሙናቸው መሰረት ምርመራ ያደርጋሉ። በምርመራው አይነት ደግሞ የህክምና አገልግሎት ይሰጣል ማለት ነው። ብዙ ሰዎች እስከ 196 አካባቢ በተለያየ እባጭ ምናምን ይዘው የሚወጡ ሰዎች አሉና ሌላ ቦታ ቢሆን ብዙ ጊዜ የሚወስዱ ምርመራዎች ነበሩና እነዚህ ከተለያየ አካባቢ መጡ ከወልቂጤ ከወራቤ ከቡታጀራ ሆስፒታል እየመጡ ስፔሻሊስት ሐኪሞች በሆስፒታሉ ደረጃ በወር በመደበኛነት አገልግሎቱ እየተሰጠ ይገኛል ማለት ነው። አጠቃላይ በሆስፒታሉ የሚሰጡ አገልግሎቶች በመናይበት ጊዜ በሶስት ይከፈላሉ። በነፃ የሚሰጥ የጤና አገልግሎት አለ፣ በዋጋ የሚሰጥ የጤና አገልግሎት አለ። እንደዚሁ በተመሳሳይ ደግሞ የማጤም አገልግሎት ከሰጠን በኋላ የሚከፈለን ክፍያ አለ። በዚህ ውስጥ ደግሞ መክፈል የማይችሉ የማህበረሰብ ክፍሎችን በማጤም ውስጥ አካተው አገልግሎት እየሰጡ ይገኛሉ ማለት ነው። በሆስፒታሉ በነፃ የሚሰጡ አገልግሎቶች በመናይበት ጊዜ አንዲት እናት ካረገዘችበት ጊዜ ጀምሮ እስከምትወልድበት ከወለደችም እስከ ድህረ ወሊድ ድረስ ያለው አገልግሎት በነፃ ታገኛለች። የቤተሰብ እቅድ አገልግሎት በነፃ ታገኛለች። የጨቅላ ህፃናት እነዚህ የመሳሰሉት የተጠቀሱ አገልግሎቶች በሙሉ በሆስፒታሉ ደረጃ በነፃ መንግስት ከአስፈላጊነቱ አንፃር እስካሁን ተደራሽ ካለመሆኑ አንፃር የመንግስት የትኩረት አቅጣጫን ከመሆናቸው አንፃር እነዚህ አገልግሎቶች በሆስፒታሉ በነፃ ይሰጣሉ ማለት ነው። ከዚህ አንፃር ግን በነፃ አገልግሎቱ እየተሰጠ በእጅጉ በሆስፒታሉ ደረጃ ከፍተኛ ችግር ያለበት የማህፀን ጫፍ ካንሰር ቅድመ ለየታ ምርመራ ከማድረግ አንፃር አሁን ዘርፈ ብዙ ችግር አለባቸው ማለት ነው። ለዚህ አገልግሎቶች ይገባቸዋል ተብለው የሚለዩ የማህበረሰብ ክፍሎች እድሜያቸው ከ30 እስከ 49 ያሉ እናቶች በሙሉ ለዚህ አገልግሎቶች ቢያንስ በወቅቱ ልየታ ቢያደርጉ ካንሰር እንደምታውቁት በባህሪው በወቅቱ ከተለየ የሚድን በሽታ ነው። በወቅቱ ደግሞ መለየት ካልተቻለ ደግሞ ከፍተኛ ደረጃ ደርሶ መጨረሻ መታከም ወደማይችልበት ደረጃ ላይ ይደርሳል ማለት ነው። ለእናቶች ሞትና መንስኤ ደግሞ ምክንያት ከጡት ካንሰር ቀጥሎ ያለው የማህፀን በር ካንሰር ነው ማለት ነው። ስለዚህ ወደ ካንሰር ደረጃ ከመቀየሩ በፊት እናቶች በየጊዜው ይህንን ለየታ ምርመራ በሆስፒታል ደረጃ በነፃ አገልግሎት ያገኛሉ። በዛ መልኩ መረጃው ኖሮን ቀጣይ በተሟላ መልኩ እናቶች የአገልግሎት ተጠቃሚ ማድረግ ያስፈልጋል የሚል እንደ ማናጅመንት ገምግመናል። ከዛ ውጪ በሆስፒታሉ በክፍያ የሚሰጡ አገልግሎቶች ያው እንደምታውቋቸው ከማጤም አባላት ውጪ ያሉት ቅድም በነፃ ከሚሰጡ አገልግሎቶች ውጪ ያሉት እነዚህ የመሳሰሉትን አገልግሎቶች በክፍያ በሆስፒታሉ ደረጃ ይፈጸማል ማለት ነው። አጭር የሁኔታዎች ግምገማ በመናይበት ጊዜ አጠቃላይ የዚህ የጤናው ልማት ወይም የጤናው ሴክተር ራዕይ ጤናውን የጠበቀ ጤናውን የሚያመርት ማህበረሰብ መፍጠር መቻል ነውና ከዚህ አንፃር በፈጻሚው ወይም በአገልግሎት ሰጪው ላይ የሚስተዋሉ ችግሮች አሉ። እንደዚህ በተመሳሳይ በአገልግሎት ተቀባዩ ላይ የሚስተዋሉ ችግሮች አሉ። እነዚህን ችግሮች የአመለካከት፣ የክህሎት፣ የግብአት ችግሮችን በተቻለ መጠን ለመፍታት ደግሞ እንደዚህ እየተቀራረቡ መወያየቱና መነጋገሩ ሁሉም የተሻለ አማራጭ ይሆናል ማለት ነው። ከዚህም አንፃር ነው የዚህ መድረክ አስፈላጊ ሆኖ የተገኘው ማለት ነው። ስለዚህ እነዚህ ፍትሃዊነትን፣ ጥራትን፣ ተደራሽነትን ለማረጋገጥ ደግሞ መንግስት የሚያወርዳቸው የተለያዩ ኢኒሼቲቮች በሆስፒታል ደረጃ ይተገበራሉ።
ከነዚህ ማተገባበሮች መካከል ውስጥ በተለይ የሆስፒታሎች ጥምረት ለጥራት እርስ በርሳቸው እየተደጋገፉ እየተማማሩ ክላስተርድ ሆነው በዛ መልኩ የሚማሩባቸው መድረኮች አሉ። አሁን በዚህ ጊዜ በሆስፒታል የሚተገበረው የሆስፒታሎች ጥምረት ለጥራት ፕሮጀክት ተብሎ ወይም ኤቪደንስ ቤዝድ ኬር መረጃ መሰረት ያደረገ ህክምና በተቻለ መጠን ኦብጀክቲቭሊ የሚለካ አገልግሎት እንደማለት ነውና በሱ መሰረት ሆስፒታሉ እየተገበረ ይገኛል። በዚህ መዛና በቅርብ ጊዜ ተመዝኖ በሆስፒታሉ ካሉ የመጀመሪያ ደረጃ ሆስፒታሎች ውስጥ ሁለተኛ ሆኖ በክልሉ ውስጥ ካሉ የመጀመሪያ ደረጃ ሆስፒታሎች ውስጥ ሁለተኛ ሆኖ አጠናቀዋል ማለት ነው። በቀጣይ ግን ብንተጋገዝ ብንተባበር ደግሞ ሆስፒታሉን የበለጠ ከፍ ማድረግ የሚቻልባቸው ሁኔታዎች እድሎች እንዳሉ ጠቋሚዎች ናቸው ማለት ነው። ሌላኛው ምናልባት እንደምታውቁት በተቻለ መጠን የሰዓት አገባብ ችግር ነበረበት ሆስፒታሉ። ከዚህም አንፃር የዚህ ቅድም ያልናቸው የጤና ስርዓት ማነቆች ተብለው በጤና ሚኒስቴር የተለዩ በጠቅላላ ሆስፒታልና ከዛ በላይ እየተተገበረ ያለ ፕሮጀክት አለ። እንደዚሁ በተመሳሳይ በመጀመሪያ ደረጃ ሆስፒታሎች ደግሞ ክልል ውስጥ ከሚተገበርባቸው ይሄና ከምባታ ዞን የሚገኝ አንድ የመጀመሪያ ደረጃ ሆስፒታል አለ። በዚህ ውስጥ የተመረጡ ዋና ዋና የትኩረት አቅጣጫዎች አሉ። በዚህ መሰረት ከጊዜ ወደ ጊዜ ከሰዓት አገባብ አንፃር የተሻሉ ነገሮች አሉ፣ ምንም እንኳን ጉለቶች ቢኖሩም ማለት ነው። ስለዚህ እነዚህን ጉለቶች ደግሞ በተቻለ መጠን በየቀኑ ይገናኛሉ። የሆስፒታል ማኔጅመንቶች ተገናኝተው ይገመግማሉ። አቅማቸው የፈቀደውን ይፈታሉ። አቅማቸው ያልፈቀደውን ደግሞ በየደረጃው ለሚመለከተው አካል አሳልፈው እየሰጡ የሚሰሯቸው ሁኔታዎች አሉ። ከዛ ውጪ ጤና ሚኒስቴር የሚያወርዳቸው የተለያዩ ጋይድላይኖች ፕሮቶኮሎችን ደግሞ በተቻለ መጠን እንደ ሆስፒታል በጋይድላይን መሰረት አገልግሎት እየሰጠን የምንገኝባቸው ሁኔታዎች አሉ ማለት ነው። ከዛ ውጪ ምናልባት ፍትሃዊነትን ለማረጋገጥ ያው እንደ ጤናው ሴክተር የሚሰሩ ዘርፈ ብዙ ስራዎች አሉ። በተለይም የማጤም አገልግሎት ተጠቃሚነትን ማረጋገጥ፣ ከማጤም አገልግሎት በተጨማሪ ደግሞ መክፈል የማይችሉ የማህበረሰብ ክፍሎችን መንግስት ወጪያቸውን ከቨር እያደረገ በዛ መልኩ ፍትሃዊ የሆነ የጤና አገልግሎት ተጠቃሚ እንዲሆኑ የማድረግ ስራዎችን እየተሰራ ይገኛል ማለት ነው። ከዛ ውጪ በሆስፒታላችን የጤና ባለሙያዎችን አቅም ለመገንባት በተለያየ ደረጃ ከክልሉም ከጤና ሚኒስቴርም ጋር እነዚህ ፓይለት ፕሮጀክቶችን በሆስፒታል ደረጃ ሲተገበር መጀመሪያ ብቁ የሆነ የሰለጠነ የሰው ኃይል ያስፈልጋል ማለት ነው። ከዚህ አንፃር የተቀጠሩ ሐኪሞች አሉ። በየጊዜው ደግሞ አብዴት የማድረግ ስራዎችን ደግሞ መንግስት በትኩረት ስልጠናው እየሰጠ ይገኛል። በዛ መልኩ ደግሞ ሰው በየጊዜው አብዴት ሲደረግ ደግሞ የተሻለ ነገር አገልግሎት መስጠት ይችላል ማለት ነው። እነዚህ ጉዳዮች እንዳሉ ይሆንና በተጨባጭ እነዚህን ተግባራቶች ኢኒሼቲቮችን ሆስፒታሉ ተግባራዊ በማድረጉ የተገልጋዩ እርካታ ያው በየሩብ ዓመቱ እኛም አሰስመንት እንሰራለን እየተሻሻለ የመጣባቸው ሁኔታዎች አሉ። ሆኖም ግን ሁሉን አቀፍ ተደራሽ መሆን ባለመቻላችን ግን አሁንም ሆስፒታሉ የመልካም አስተዳደር ችግር ምንጭ ሆኖ የቅሬታ ምንጭ ሆኖ የሚነሱ ጉዳዮች እንሰማለን ማለት ነው። እነዛን ጉዳዮች ደግሞ እንዴት እንፍታ ከእናንተ ጋር በመነጋገር በመግባባት እንፈታለን የሚል እሳቤ አለን። ሙሉ ነው የሚል እምነት ስለሌለን ማለት ነው። የጤና አገልግሎት ተደራሽነትን ለማሻሻል ያው መንግስት እንደምታውቁት በተቻለ መጠን የሚገነቡ ጤና ተቋማት ተደራሽ ከማድረግ አንፃር ባለሙያ ከመቅጠር አንፃር ዘርፈ ብዙ የሚሰሩ ስራዎች አሉ። ከዚህም አንፃር ደግሞ ባለሙያውን ደግሞ በተቻለ መጠን ሞራሉን ለመጠበቅ ያገለገለበትን በወቅቱ ክፍያ ከመፈጸም አንፃር በወረዳ መንግስት የሚደረገው የደሞዝ የዲዩቲ ክፍያዎች አንፃራዊ የሚበረታቱና መቀጠል ያለባቸው ተግባራታቸው እንደሆኑ ተገምግሟል። በሚዲያ አንዳንዴ ስትሰሙ ባለሙያ ክፍያ ካለመፈጸሙ የተነሳ ሮሮ ያነሳሉ፣ ተቋማት ይዘጋሉ። እስካሁን ድረስ እግዚአብሔር ፈቅዶ አገልግሎት ሳይቆራረጥብን የማስቀጠል ስራዎች በሆስፒታል ደረጃ ተሰርተዋል ማለት ነው። እንኳን ደህና መጣችሁ። ጥሩ የሆስፒታሉ ስራ አስኪያጅ እናመሰግናለን። አቶ ይርጉ ጥቅል የተቋሙ የእስካሁን ስራ አፈጻጸምና በሂደት የገጠሙ ጉዳዮች ለባለድርሻ አካል በግልጽ ተንተና አድርጎ አቅርቧል። ጥሪያችንን አክብራችሁ ከከተማውም ወጣ ብሎም ከዙሪያው ቀበሌዎች የተገኛችሁ የማህበረሰብ ክፍሎች እናመሰግናለን። ታላላቅ አባቶች አላችሁ፣ የሃይማኖት መሪዎች፣ የከተማው ነዋሪዎች፣ እንደዚህ ከዙሪያው ቀበሌዎች እንደዚህ እናቶችን ትታዩኛላችሁ። በምንጠብቀው መጠን ግን ማህበረሰባችን ቢሳተፍበት ይሄ መድረክ ቢገኝ በጣም ጥሩ ነው ብለን እንወስዳለን። ዛሬ የተገናኘ ነው አንዱም ሆስፒታሎች የአገልግሎት አሰጣጥ ሁኔታቸው
ከራሱ ከተገልጋይ ማህበረሰብ ወይም ከማህበረሰብ ተወካይ ቁመናቸው ምን ይመስላል ሚለውን ከህዝብ አንደበት ለመስማት ነው ለማድመጥ ነው። የተቋሙ የአገልግሎት አሰጣጥ ጥራቱ፣ ተደራሽነቱ የመሳሰሉ ጉዳዮች ከናንተ በግልጽ ፊት ለፊት በጽሁፍ በተለያየ መንገድ ከሚነሳው ፊት ለፊት አንስተን ብንነጋገር በጣም ጥሩ ነው ከሚል ነውና በሆስፒታሎች ደረጃ እንደ አንድ ትልቅ ስታንዳርድ ይወሰዳል። ይሄ ሆስፒታል እንደ ተቋም ከማህበረሰቡ ጋር ምን ያህል ጊዜ ውይይት አደረገ በአመቱ ሚለው እንደ አንድ ስታንዳርድ ሊወሰን የሚለካበት ሆስፒታል ነጥብ የሚያገኝበት ነው የሚያጣበት ነው። ስለዚህ እዚህ አገልግሎት የሚሰጠው ሐኪም መንግስት ከሚያገለግለው ማህበረሰብ አንደበት ሊመሰገንና የሚያሻሽለው ነገር ባለ ጊዜ ደግሞ እንዲያሻሽል ግብአት የሚሆን ሐሳብ አስተያየት የሚሰበስብበት ለመንግስት ትልቅ አቅም የሚሆን መድረክ ስለሆነ በዚህ መሰረት አንዱ ዓላማው እሱ ነው። ሁለተኛው ተቋማችሁን እንዲያው ስንታመም ብቻ ሳይሆን የህመም ስሜት ሲሰማም ብቻም ሳይሆን በሰላም ጊዜ ተቋማችንን መጎብኘት አስፈላጊ ስለሆነ ይሄ ባህል መለመድ ያለበት ስለሆነ አንዱም እሱ ባህል እንዲዳብር ነው የሚፈልገው። የግድ ሆስፒታል ለመምጣት የሆነ የህመም ስሜት ሊሰማን አይገባም። ስለዚህ ሆስፒታላችን የአገልግሎት መስጫ ተቋማችን መቃኘት፣ ማበረታታት፣ እንከኑ ማረም፣ መተራረም፣ አስተያየት መስጠት የመሳሰሉ ጉዳዮች ባህል እንዲሆኑ ስለሚፈልግ በዚያ መንገድ አንዱ ዓላማ አድርገን የተገናኘ ነው። አንዱ እሱ ነው ለማለት ነው። እንግዲህ ክቡር ስራ አስኪያጁም እንዳቀረቡት ይሄ ሆስፒታል የመጀመሪያ ደረጃ ሆስፒታል ነው። አጠቃላይ ሆስፒታል አይደለም፣ ኮምፕሬሄንሲቭ ሆስፒታል አይደለም። አሁን ባለበት ደረጃ ማገልገል ያለበት የተቀመጠለት የተፈቀደለት ባለው የሰው ኃይል በተመደበለት በጀት ምን ያህል የማህበረሰብ አገልግሎት መስጠት እንዳለበት ተቀምጦለታል በስታንዳርድ። ከዚያ አኳያ ነው ምን መዝነው የቡታጀራ አጠቃላይ ሆስፒታል የሚሰጠውን አገልግሎት ይሄኛው ሆስፒታል ሊሰጥ አይችልም። የሚጎለው ነገር ስላለ ከአደረጃጀቱ ጀምሮ አሁን ባለው ሁኔታ የትኛውም የመጀመሪያ ደረጃ ሆስፒታል መስጠት ያለበት አገልግሎት ከመስጠት ጋር ይሄ ባለድርሻ በደንብ እንዲይዘው የሚፈልገው ከአቅሙ በላይ ተለጥጦ ተንጠራርቶ አገልግሎት የሚሰጥ ተቋም እንደ ሶዶ ማህበረሰብ ወይም ሶስቱም መዋቅር በጣም በርካታ ህዝብ ነው ያለው። ህዝቡን የማገልገል ኃላፊነት አለበት። ብቻም አይደለም ተሻግሮም ከኦሮሚያ እዚህ መጥቶ የሚገለገለው ማህበረሰብ ቀላል አይደለም። ይሄ ሁላችሁም ስለምታውቁት ብለን ተደማምሮ ሆስፒታሉ ጫና ውስጥ ከቶታል። ለኛ ትልቅ እርካታ ነው። እዚህ ተቋም ያለ ባለሙያ ከአቅሙ በላይ ጫና ተቋቁሞ አገልግሎት መስጠት መቻሉ ማህበረሰባችንም ባለን ተቋም ተገልግሎ መጠነኛ እርካታ ኖሮት ለዚህ መድረሳችን እንደ ትልቅ እድል ነው የምንወስደው። ስለዚህ ሆስፒታሉ ጫና ውስጥ ያለው ሆስፒታል ነው። በዚህ ምክንያት ብዙ ጊዜ የሆስፒታል ይደግልን ጥያቄ እናነሳለን። እዚያም ይነሳል። ይሄ በጣም በጎ ጥያቄ ነው። አዎንታዊ ጥያቄ ነው። ሆስፒታል ይደግልን፣ የጤና ተደራሽነቱ፣ ጥራቱ፣ ፍትሃዊነቱ ይረጋገጥልን የሚለው ጥያቄ በጣም ጥሩ ጥያቄ ነው።
ከዚያ አኳያ የበርካታ ዓመታት ጥያቄ ሆኖ የቆየ ነው። አብዛኛዎቻችን ከሆስፒታሉ አመሰራረት ታሪካዊ ዳራ ጀምሮ በደንብ የምናውቅ የምንተነትን አካላት ብዙ ሚናም የነበረን አካላት እዚህ እንገኛለን ብዬ አስባለሁና አሁን የምንለው ጥቃቅን ችግርም ጎላ ያሉ ችግሮችም የሚስተካከሉት ይሄ ተቋም ሲያድግ ነው፣ ደረጃው ሲሻሻል ነው የሚለው ነገር ለድርድር የሚቀርብ አይደል። ሆስፒታሉ እንዴት ነው ደረጃው የሚሻሻለው? ምን ስናሟላ ነው? ከንግግር ባለፈ ከፍላጎት ባለፈ ያለው ነገር መሰረታዊ ጉዳይ እሱ ነው። እንድትጋሩን ምን ፈልገው እሱ ነው። ከዚህ አኳያ በጤና ስታንዳርድ በሆስፒታሎች ስታንዳርድ የተቀመጡ መሰረታዊ መስፈርቶች አሉ። ቅድም በተለያየ መንገድ በእጥረት ደረጃ የተነሱ ተቋም ውስጥ ያሉ እጥረቶች፣ ችግሮች መሟላት የሚገባቸው ተብለው በስራ አስኪያጁ በኩል የቀረቡ ጉዳዮች አሉ። ከዚህ አኳያ አንዱ የስፔሻሊስቶች የሰው ኃይሉ የሚፈለገው የሰው ኃይል ማሟላት። ከዚህ አኳያ በተቻለ መጠን ይህን ችግር ለመፍታት መንግስት ሰርቷል። የቡይ ከተማ አስተዳደር አንድ ስፔሻሊስት ቀጥሯል። የቡይ ከተማ አስተዳደር አንድ ስፔሻሊስት ቀጥሯል። የሶዶ ወረዳ ቀድሞም አንድ ስፔሻሊስት መድቦ ነበረ፣ እሱን አስቀጥሏል። የዞን መንግስትም እንደዚህ። ስለዚህ የሚፈለገው ከሐኪሙ አንፃር በተቻለ መጠን ለማሟላት እየተሞከረ ነው ያለው። ከስፔሻሊስቱ አንፃር የሚቀሩ ጉዳዮች እያየን እንሄዳለን። ከዛ ውጪ የአጠቃላይ ተቋሙ ከግንባታ ጀምሮ ከግንባታ ጥራት ከእድሳት ጀምሮ ቀሪ ግንባታዎች እንግዲህ የሚያድገው ወደ አጠቃላይ ሆስፒታል ነው። ከመጀመሪያ ደረጃ ሆስፒታል ወደ አጠቃላይ ሆስፒታል ወይም ጠቅላላ ሆስፒታል ከሆነ አንዱ የውስጥ ግንባታ ነው። ሌላኛው የውስጥ ግንባታ ደረጃ ማሻሻል፣ መጨመር፣ ግንባታውን ማስፋፋት፣ መጨመር። አንዳንድ ለአገልግሎት ማይመቹ ክፍሎች ለምሳሌ ከድንገተኛ ክፍል ጀምሮ ከካርድ ክፍል ጀምሮ ይሄንን ሆስፒታል የሚመጥን አይደለም። ብቻም አይደለም በፍጥነት ጥገና የሚፈልጉ ክፍሎች አሉ፣ እየፈራረሱ ያሉ የተጎዱ እኛው ምን ታከምባቸው ልጆቻችን ቤተሰቦቻችን የሚታከሙባቸው ናቸው። ስለዚህ እነዚህን መሰረታዊ ጉዳዮች ተነጋግሮ መፍታት ነው። አሁን አብዛኛው የማህበራዊ ተቋማት መንግስት አይደለም እየገነባ ያለው፣ እናንተም ታውቃላችሁ። እኛ እንኳን እንደ ወረዳ መንግስት በዚህ አመት 2 ጤና ጣቢያዎችን እየገነባን ነው። 2 አዴሌ አካባቢ አንድ ጤና ጣቢያ እየገነባን ነው። እዚህ ሱተን ከተማ ላይ ሌላ ጤና ጣቢያ፣ ወረድ ብለን ደግሞ የአጠቃላይ ጤና ኬላ የሚባሉ አሉ። የእናቶችና ህፃናት በቅርበት የጤና ክትትልና እንክብካቤ የሚያገኙበት እዚያው የማዋለድ አገልግሎት የሪፈራል ጉዳዮች ወደዚህ እንዳይመጡ እዚህ ተቋም ላይ ጫና እንዳይፈጠር ጤና ጣቢያዎች ላይ ጫና እንዳይፈጠር በሚል የጤና ሚኒስቴር ባወረዳቸው ስታንዳርዶች ተከትለን የአጠቃላይ ጤና ኬላ ግንባታ እየሰራን ነው። በማህበራዊ ዘርፉ የተቀመጡ በተለይ በጤና ሴክተር የተቀመጡ ግቦች አንዱ የጤና ተቋማትን ለማህበረሰብ ቅርብ በሆነ ፍትሃዊ በሆነ መንገድ ገንብቶ እዛው ግልጋሎት እንዲያገኙ እናቶች ህፃናት እንዳይሞቱ በሚል እየተሰራ ነው ያለው። ይሄ የሀብቱ ምንጭ አብዛኛው ማህበረሰብ ነው። ማህበረሰብ ደግሞ ለራሱ አገልግሎት መስጫ የሚሆን ተቋም የመገንባት ችግር የለበትም። መሰረታዊ ነገሩ ተነጋግሮ ተግባብቶ ወደዚያ ሁኔታ ያለ መምጣት
ሐሳቡን በሚረዳው መንገድ ያለ ማቅረብ ካልሆነ በስተቀር። ስለዚህ በዚህ መንገድ የጤና ተቋማትን እያሰፋን ያለ ነው። አሁንም ከዚህ ሆስፒታል እድገት ጋር በተያያዘ አቅም እያለን የተቸገርን ካልሆነ በስተቀር በጣም በርካታ አቅም ያለው ማህበረሰብ ነው ያለው። እንኳን የጠቅላላ ሆስፒታል መገንባት ቀርቶ ለምን የኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የማይገነባው? ልክ ወራቤ ላይ እንዳለው አይነት ሆስፒታል ይሄንን ገንብቶ ለራሱ አገልግሎት መገልገያ ተቋም መፍጠር መገንባት አይችልም ወይ ማህበረሰብ ሲባል አቅሙ አለ። እንደነዚህ አይነት ትላልቅ ፕሮጀክቶች ስልጤዎች ገንብተው አሁን በፌደራል የወራቤ ስፔሻላይዝድ ሆስፒታል በጣም የተለየ ቦታ አለ። አጠቃላይ የፌደራል መንግስት ነው ተረክቦ የሚያስተዳድረው የሚመስለኝ። ስለዚህ ጫና እንቀንስ ካልን እንደ ማህበረሰብ የሚጠበቅብን ነገር ሰርተን ጉለቱን ሞልተን ለሚቀጥለው መዋቅር ማስተላለፍ ስራ አለብን። ስለዚህ እንደ ማህበረሰብ ትልቅ አቅም ስለሆነ እዚህ ያለው የተገኘው አንዳንዱ ነገር ተቋሙ ሳይሰበር ተቋሙ የሚመሩ የሆስፒታል ስራ አስኪያጆች፣ ማኔጅመንት፣ ሐኪሙ ብዙ ሳይቸገር በጣም ትልቅ ቦታ ተሰጥቶት ይሄ ሆስፒታል እንደ ሀገር ካቻ ሆስፒታሎች ጋር ተወዳድሮ ቅድም የተባለው ቦታ ላይ ነው ያለው በዚህ ችግር ውስጥም ሆኖ። ስለዚህ ትንሽ ብንደግፈው የት እናደርሰው ይሆን? የውስጥ ችግሩን በመጠኑ ብንፈታ የት ይደርስ ይሆን የሚለው ነገር ብንመክር እናሻግረዋለን የሚል እምነት አለ። በእጃችን አለ ብዙ ነገር፣ ብዙ አቅም አለ። ስለዚህ የሚመለከተው ይሄ አካል ብቻ አይደለም። ይሄ ውይይት ከዚህ በኋላ ባህል ይሆናል። ምክክር እናደርጋለን። ምክክር ነው እያደረግን ያለነው። በራሳችን ጉዳይ ነው፣ በልጆቻችን በህፃናት ጉዳይ ነው፣ በእናቶቻችን ጉዳይ ነው፣ በሚስቶቻችን ጉዳይ ነው። ምን መክረው በጤናችን ጉዳይ ነው። በዚህ መሰረት የሆስፒታል ጉለቶች እንድታውቋቸው ነው። በድፍኑ ችግር አለ ሊባል ይችላል። በድፍኑ ግን የሆስፒታሉን ችግር ሆስፒታሉ ያለበት የውስጥ ችግር፣ የአቅም የፋይናንስ ችግር፣ የደረጃ እጥረት ማነስ በራሱ የፈጠረው ችግር ተደማምሮ ማህበረሰባችን ላይ የሚሰሙ ስሜቶች እናድምጥ። ቀጥሎ እንዴት መፍትሄ እንስጥ የሚለው ነገር የዚህ መድረክ ብቻ ስራ አይሆንም። በተለያየ መንገድ የምንደጋገፍበትን ሌላ አሰራር እንፈጥራለን። ነገር ግን ዛሬ አብዛኛው እናንተ ሐሳብ እንድታነሱ ነው የሚፈልገው። የሚሰማችሁ ነገር የወከላችሁት ማህበረሰብ አለ። እንደ ሶዶ ማህበረሰብ ነው የምንነጋገረው እንጂ እንደ አንድ ከተማ ብቻም አይደለም፣ እንደ ሶዶ ወረዳም ብቻም አይደለም። ከደቡብ ሶዶም የመጣችሁ ካላችሁ እንደ ደቡብ ሶዶ ወረዳም ብቻም ሳይሆን እንደ ጥቅል ማህበረሰብ ተቋሙን በቀጣይ የምናሳድገው እስከሆነ ድረስ በዚያ መንገድ ተነጋግረን አሁን የምንላቸው ጉለቶች እንዴት እንተጋገብ የሚለውም ነገር የመፍትሄ ሐሳብ የሚመነጭበት ቢሆን ሆስፒታላችን ከመመስረቱም በፊት ከተመሰረተም በኋላ በዚህ በወረዳችን ውስጥ ያለው የጤና ጉዳይ ከፍተኛ እንደነበረ መንግስት የህዝቡን ችግር በማየት ይህንን ሆስፒታል እንዲሰራ አቅዶ የህብረተሰቡ ችግር ትልቅ መሆኑን ተገንዝቦ ሆስፒታሉ ከተሰራ ጀምሮ በቅርብ ከታተላለሁ። ተጠቃሚም ነኝ እና እኔ በዚህ ሆስፒታል ላይ
ኩራት ይሰማኛል። እኔ የወረዳ አስተዳደር የቡይ ከተማ አስተዳደር የደቡብ ሶዶ በአጠቃላይ አመራሩ ሁሉ ለዚህ ሆስፒታል የሚሰጡት ድጋፍና ክትትል እጅግ በጣም በርካታ ስለሆነ ስለማውቅ ማለት ነው። አሁን ያገኘው ሆስፒታሉ ያገኘው ደረጃ ጥሩ ምስክር ነው። በመቀጠል እንግዲህ የዚህ ሆስፒታል የሕክምና አሰጣጥ በተመለከተ እንደተባለው የህብረተሰባችን ፍላጎት ከፍተኛ ነው። ይህ ሆስፒታል አንደኛ ደረጃ የመጀመሪያ ደረጃ ስለሆነ ከደረጃው በላይ ህዝቡ እንዲጠቀም ይፈልጋል። ምክንያቱም የደረጃ ሁኔታ ስለማውቅ ማለት ነው። እና ፍላጎቱና አገልግሎቱ ሳይጣጣምለት ሲቀር ከውጭ የሚወራ ወሬ አለ። እነኛ ወሬዎች ግልጽ መሆን መቻል አለባቸው። ሆስፒታላችን ስራ ከጀመረ በኋላ የሚሰጠው አገልግሎት በስታንዳርዱ መሰረት ነው። እኔ የዚህ ሆስፒታል ሰራተኞች፣ ባለሙያዎች፣ ሐኪሞች ከታች ጀምሮ እስከ ላይ ድረስ ያሉ ሰራተኞች በጣም ትሁት፣ ህዝባቸውን አክብረው በስነ ስርዓት ስራቸውን የሚወጡ መሆናቸውን በግሌ መሰክራለሁ። በቀጣይ አሁን ያለው ስራ አስኪያጅ ቀደም ሲል የነበሩት በመምራት ደረጃ በአመራር ደረጃ ጉድለቶችን በየጊዜው በማረም ህዝባችን ለሚጠይቃቸው ጥያቄዎች ለሚያቀርባቸው አቤቱታዎች ተገቢውን መልስ በመስጠት አሁን ያለበት ደረጃ መድረሱ እጅግ ያኮራናል። ወረዳው አለ 3 መዋቅሮች አሉ። እዚህ ሆስፒታል የምንጠቀመው 3 መዋቅር ብቻ አይደለም። በዙሪያችን ያሉ የኦሮሚያ ክልሎች እዚህ ሆስፒታል ላይ ነው የሚጠቀሙት እና ያለ ለሆስፒታሉ በቅርበት ስላለን ማለት ነው። ያ ሁሉ አለ። ያን ስለምናይ ለዚህ ሆስፒታል ስራ ተጽዕኖ ቢኖር በቃ አልፈነዋል። አሁን ላይ ግን ባለው ነገር መልካም ነገር ስላለ ትልቁን ነገር ሁላችንም አጋር ሆነን ልንተጋገዝ ይገባል እላለሁ። ትልቁ ግን አሁንም ላይ ይጎለናል የምንለው ነገር ሰው ካለ መስተካከል የተነሳ ውጪ እየወጣ የሚናገረው ነገር አለ። አዎ አለ። እኔ እርጉን በጣም ነው ማመሰግነው። እኔ ስለ እውነት ነው የምነግራችሁ። እኔ ብዙ ጊዜ እንደዚህ ያለው እኔ በባህሪም ተቆጪ ነኝ። እኔ የሆነ ብልሽት ካየው አላልፍ እናገራለሁ። የትኛውም ቦታ ላይ እንኳን ሆስፒታል የሚያል ቦታ ላይ ውሃ ሲፈስ ካየው ያገር ያለ ነው ምለው ነው እጫዋለሁ ላላፊ። እዚህ ግን ስናይ መልካም ነገር አለ። አሁን ላይ ቀደም የነበረው ነገር እርጉ መጀመሪያ ያስቀምጦታል። አዎ እየተስተካከለ መጥቷል። አዎ እየተስተካከለ መጥቷል። አሁን ላይ ደህና ነው። እየተስተካከለ መጥቷል። የመድኃኒት ችግር አዎ የመድኃኒት ችግር አለ። ብዙ ጊዜ እናወራለን ውይይት ላይ ስናነሳ ግን በአካባቢ መድኃኒት አለ። አዎ መድኃኒት አለ። ከየት ይመጣል መድኃኒቱ? ግን ብዙ የሚመስለው ከሆስፒታል እየወጣ ነው ሊል ይችላል። አይደለም። የኔ ደግሞ ነገር ምንድነው ሌላው ነጋዴው ካገኘው መድኃኒቱ እናንተ አስፈልጋችሁ ለምን አታመጡትም ነው። በቃ ለምን ተፈልጎ አይመጣም? ሌላው ነጋዴ ብር ጨምሮ ገዝቶ ሊያመጣ ይችላል። የኛ ግን መድኃኒቱ ዋጋ ስለሚታወቅ የኛኖቹ ከሆስፒታል ሄዶ መድኃኒት ግዛ የተባለው ሰውዬ ከግለሰብ ገዝቶ ላይ ያመጣ ይችላል። በዋጋ ልዩነት አለው። ሌላ ግን ስንል ደግሞ መድኃኒት አስመጪ ማት ካምፓኒዎች አሉ አዲስ አበባ ውስጥ ማት ካምፓኒ ፊጊዜ ተቀምጧል። ካምፓኒዎች ሲያከፋፍሉ ኤክስፓየር ዴቱ ያለፈ መድኃኒት እንደገና ኤክስፓየር ዴቱ ተሰርቶ እንደገና የሚሸጡ መድኃኒቶች አሉ። እንደገና ርም ተሰርቶለት ማለት ነው። ዴቱን አሻሽሎት ሌላው እንደልዘው ሌላ ዴት በመምታት የሚሸጡም አሉ። ብዙ ጊዜ ደግሞ ሚዲያ ልንከታተል ይገባል። ሚዲያ ላይ ብዙ ጊዜ ይታያሉ። በድራማ መልክ ተሰርቶ እናያለን። በተለያየ ነገር ተሰርቶ እናያለን። በተለይ ስለ መድኃኒቶች እንደዛ አይነት ነገሮች አሉ። እኔ ብዙም አይደለም ግን መታረም የሚገባቸው አሁንም ፊጊዜ ይርጎ አንስቶታል። ስለ መዝገብ ቤት ሊያነሳብኝም አልፈልግም። አላዳምጥም ስለ መዝገብ ቤት ሲወራ
ሁሉ ጊዜ በየጊዜው እናወራለን ብዙ አመት ሆነ 10 አመት አለፈን ስለዚህ ስለ መዝገብ ቤት በቃ 10 አመት እዛው ቤት ነው ያለው እዛ ጠባብ ቤት ውስጥ ነው የታቆረው ውስጡ ያሉት ሰራተኞች ማአት ናቸው ይተረማመሳሉ ውስጥ አንዷ ማለፊያ የላትም ቤት እኮ ያሳልፍ ወደ መዝገብ ቤት ወደ ውስጠኛው ክፍል አንድ ሰዓት ያሳልፍ ግን እዛ ጋር ያሉት ውስጥ ያሉት ያቺም ትመጣለች መዝገብ ነው ተፈልገው ያቺም በቃ እዛው ነው የሚተረማመሰው በየደረጃው ያለው ህብረተሰብ ጋር መውረድ አለብን ህብረተሰቡ በዚህ ላይ ይሳተፋል ምንም ወደ ኋላ የሚልበት የለም እና አሁንም ቢሆን ያለው ችግር እንዴት ነው የምንቀርፈው ከሁሉም ባለድርሻ አካላት ጋር አብረን ስንሆን ነው የምንቀርፈው ምንድነው ቅድም ቀኛዝማች እንደተጠቀሱት ሆስፒታል የሚያደርገው ቦታ ሲኖረው ነው አጠቃላይ ሆስፒታልም ሲባል ሪፈራልም ሲባል ስፔሻላይዝድ ሆስፒታልም ሲባል የቦታ ስፋት ሲኖር ነው ሁላችንም እንደምናየው የሆስፒታሉ እዚህ ጋር ያለው የምናየው ነው አንደኛ ተኝቶ ህክምና አለ ጽኑ ህሙማን ክፍል ይኖራል ራጃ ብዙ ነገር አለ አትራሳውንድ የተለያዩ እንትኖች ስላሉ ሆስፒታሉ ከፍተኛ ጥበት ስላለው ከዚህ ጋር አብሮ የሚሄድ ሊታይ ይገባል ነው የምለው እኔ ከዚሁ ጋር ያው ከእድገቱ ጋር አብሮ የሚሄደው የቦታ ስፋት ሊታይ ይገባል እዚህ አካባቢ እንደምናየው ብዙ መኪኖች አሉ የጭነት መኪኖች አውቶቡሶች በጣም ጩኸታቸው ይበረታል ተኝቶ ሲታከሙ ሰዎች በጣም እንትን ናቸው የጫጫታው እንትን ይረብሻቸዋል ህይወት ነውና ጉዳት አለ ይህ ጉዳት የሚቀረፈው ቦታው ስፋት ሲኖር ነው ምናልባት ይሄ ቦታ የተሰጠው ባለሀብት ወይ ግማሽ ይችላል ወይ እዚህ ሆስፒታል ግምት ሊሰጥ ይችላል ጥሩ የሆነ ቦታ ለሆስፒታል የሚያመች ቦታ መንግስት አስቦበት ብዙ ቦታዎች አሉ ለምሳሌ አሁን ስቴዲዮም ተብሎ የታቀደ ቦታ እንደኔ ለሆስፒታል የሚገባ ቦታ ነው ለስቴዲዮም የሚመጥን ቦታ አይደለም እኔን እስከማየው ኳስ ባልጫወትም ማለት ነው ስፖርት ባልሰራም ሜዳማ ነው የሚያስፈልገው ሆስፒታል እንትን ኳስ ሜዳ ለጥ ያለ የተስተካከለ ሌብል የሆነ ቦታ ነው የሚያስፈልገው ይሄኛው የስቴዲዮም ቦታ ደረጃውን የጠበቀ ሆስፒታል ቢሰራበት ለብዙ ነገር ያገለግላል ለቢሮዎች ለህክምና ለተለያየ ነገር ስፔሻላይዝድ የሚያደርግ ቦታ ይሆናል ብዬ ነው የምገምተው አንደኛ አዳሪ ትምህርት ቤት እሱ አካባቢ ስለተከፈተ ያ ራሱ ደረጃውን ያስጠብቅለታል የሚል ግምት አለኝ እና ይሄም ታስቦበት ወደዛ አካባቢ ወይም ሌላ መንግስት የሚያቀደው አይታወቅም ሁሉም ተረባርቦ ባለድርሻ አካላት ተረባርቦ ይህ ቦታ የሚቀየርበት አግባብ ቢፈጠር ሌላው ብለናል ቅድም ከሀ እስከ ፐ ያለው ህብረተሰባችን በዚህ ልማት ላይ መረባረብ አለበት በዚህ ልማት ላይ ከፍተኛ ርብርብ ማድረግ አለበት ከገጠር እስከ ከተማ ምንም ወደ ኋላ የሚልበት ምክንያት የለም ከመድኃኒት አቅርቦት ከተለያየ ነገር የተባለው ያው በየደረጃው የሚፈታ ነው ብዙ ተነስቷል እኔ አልልም ያው ጊዜ ከማባከን ወይም ሰዓት ከመግደል በስተቀር ብዙ ነገር አልልም ከማጤም ጋርም ብዙ ነገር ተነስቷል ያው ደረጃ በደረጃ ይፈታል ወረዳም እንደ ወረዳ ከተማም እንደ ከተማ ተባብሮልን እናቶች ከርቀት በሚመጡበት ሰዓት በሌሊት ይመጣሉ ምግብ ሳይመገቡ ይመጣሉ ልብሳቸው ሳይዙ ይመጣሉ አልጋው አንሶላ ከሌለው ሆስፒታሉ ያው ደረጃው ነግሮናል ያው ሪፖርቱ ላይ በጣም አድንቆ ነው ሰጠን እናመሰግነዋለን እናቶች ብዙ ምናየው ነገር አለ ከርቀት ሲመጡ ከሱተን ይመጣሉ ከዱዳ ይመጣሉ ከርፌንሶ ይመጣሉ ከማይመጡበት ቦታ የለም ስናየው እውነትም ያቀረበው ሪፖርት በትክክል ነው ቢያንስ ራሱ ኬሻ ላይ እናትየው ላይ ተኝታ አንሶላ ያስፈልገዋል በእንትን ባልጋው ላይ
የሚነጠፈው ነገር ያስፈልገዋል። ምግብ ደግሞ የሰው ልጅ እናት ልጅ ከወጣባት በኋላ በሌሊት ምግብ ቤት ላይ ከፈት ይችላል። ሌሊት ላይ ምግብ ላይ ከፈት ይችላል። ያ ላይ እኔ ብዙ ጊዜ ስለገጠመኝ ያለንን አካፍለን የምንወጣበት ጊዜ አለ። እናቶች ለልጃችን ይዘን እዚህ ከተማ ላይ ያለነው ሄደን እናመጣለን። ከርቀት ግን የሚመጡት የትም ቦታ መግቢያ ምግብ ቤትም ዝግ ስለሆነ ለወደፊት ገበሬም እንደ ገበሬ ወረዳም እንደ ወረዳ ከተማም እንደ ከተማ አድርገን ሁላችንም ለነዚህ ለርቀት ለሚመጡ እናቶች ብንደርስላቸው እንደ ሐሳብ ማንሳት ስላለብኝ ነውና በሪፖርቱ እንደሰማችሁት የሆስፒታላችን ስራ አስኪያጅ በደንብ አድርጎ ያሉብንን ቻሌንጆች የሰራናቸውን ስራዎች መታገዝ ያለብንን በአጠቃላይ አንስቷቸዋልና ምናልባት ከመድኃኒት አንጻር በስፔሲፊካሊ ደግሞ እኔንም ስለሚመለከት በእኛም ስለሚመራ ብዙ የተነሱ ነገሮች አሉ። ግን በተጨማሪ ምናልባት እዛ ጋር ተጠቀሱ ቀደም የተነሳ በትውስት ያመጣ ነው ተብሏል። 166,000 ብር ተብሏል። የመጀመሪያ ሩብ ዓመት ብቻ ነው እሱ የመጀመሪያ ሩብ ዓመት ብቻ በትውስት ቀደም በተጠቀሱት ጤና ተቋማቶች ከአቅራቢያችን ካሉ ጤና ጣቢያዎች ከዚህም አልፈን ደግሞ ከቡታጀራ ሆስፒታል ከቡታጀራ የግል ሆስፒታል ሜርሲ የሚባል የምታውቁት ይመስለኛል ከዛም ጭምር ያመጣናቸው ናቸውና እዛ አካባቢ አጠቃላይ ወደ 222,000 ብር አካባቢ በዚያ በ8 ወር አካባቢ አሁን 8 ወር ላይ ያለ ነው ወዛ አካባቢ ላይ ያመጣ ነው። በቅይር በተመሳሳይ አምጥተናል። ከዛ ባለፈ ደግሞ እኛ ምን ፎጎች አይደለንምና ለአካባቢ ላሉ ጤና ጣቢያዎች እንሰጣለን። በዚህ 8 ወር አፈጻጸማችን ወደ 808,000 ብር አካባቢ እኛም የሰጠነው አለ። ቻሌንጁን እንግዲህ ሰምታችሁታል። የግል መድኃኒት ቤቶች መድኃኒት ያመጣሉ፣ እናንተ ግን አታገኙም። እኛ ማምጣት ምንችለው በህግ ከመንግስት አቅራቢ ኤጀንሲ ነው የሚፈቀደልን ከዛ እንድናመጣ ነው። ከዛ ባለፈ ደግሞ ከውጪ እንድንገዛ የሚፈቀደልን በበጀት ተገድቧል። በአንድ ኳርተር ማምጣት ምንችለው 225,000 ብር ነው ከውጪ መግዛት ምንችለው። በዛች ብር ደግሞ ማምጣት ምንችለው መድኃኒት ምናልባት 3-4 ፌስታል ላይሆን ይችላልና ያም ቻሌንጅ ስላለ ነው መድኃኒት እንደ ልብ ማግኘት ያልቻልነው። እሱ እንድትረዱም ብዬ ነው። በዘላቂ ግን እንደ መፍትሄ እንደ ሀገር አሁን ሰሞኑ ሚዲያ ላይ እየሰማችሁ ከሆነ የመድኃኒት አቅራቢ ኤጀንሲ ችግሮች እንዳሉበት እየተገመገመ ነው አሁን ላይ ያለውና አዲስ አሰራር ምናልባት ካመጣ ወደፊት አንድ መፍትሄ የሚሆነው እሱ ነው። ሌላ ቀመስቀል አለን ከተማችን ላይ እሱ ማጠናከር ያስፈልጋል፣ ማገዝ ያስፈልጋል። ኮሚኒቲ ፋርማሲውም ይሄ ማህበረሰብ መድኃኒት መደብር የሚባለው ነገር እሱ ላይ በደንብ መስራት አለብን። ስለዚህ እነዛዎች ነገሮች ላይ ከሰራን በቀጣይ መፍትሄ ይኖራል ብዬ አስባለሁ። ሌላ እንደ ተቋም አሁን ላይ እንደ ተግዳሮት እየሆነብን ያለው ከደም አቅርቦት አንፃር እየተቸገርን ነው። ምናልባት እዚህ ያለ የማህበረሰብ አካል እንደመሆኑ መጠን የደም ስብሰባ ካምፔኖች በሚደረጉበት ጊዜ ምናልባት እኛ ሁላችንም የራሳችንን ኮንትሪቢዩሽን ብናደርግ ምንም የሚከፈልበት ነገር አይደለም የሆነን ሰው ህይወት የሚያድን ነውና ደም የመስጠት ልምዳችንን ብናዳብር እንደ ተቋም በዚህ በባለፈው አመት ወደ 125 አካባቢ ደም አምጥተን ከ100 ምናምን በላይውን ተጠቅመናል። ያው ተቀረው ለቡታጀራ እንሰጣለን። አሁን እጃችን ላይ ያለም አለና ወደ 125 ብቻ ከደም ባንክ አምጥተናል። አሁን ላይ ግን በምንጠይቅበት ጊዜ የደም አቅርቦት ችግር እንዳለ ነው እየተነገረን ያለ ነው። በተለይ በቅርብ ጊዜ ወዲህ ይሄ ሊሆን ደግሞ ሪፈር ነው የምንልከው። ሪፈርም ልከን እዛ ደም ከሌለ እናት ከሆነች ለሞት ልትጋለጥ ትችላለችና እሱ አካባቢ ሁላችንም በግላችን ደረጃ ብናስብበት ብንሰራበት ከማጤማ ጋር የተነሳው ያው እንደ ተቋም እኛ አድሎ አለ ብለን አናስብም። ምናልባት ያለ መረዳት ጉዳይ ሊሆን ይችላል። ሐኪሞች እንደው መጀመሪያ የሚጠይቁት ማጤማ አለ ወይ ብሎ ይጠይቁታል ተገልጋዩን። ለምንድን ነው የሚደረገው? እናውቀዋለን። የማህበረሰቡ ኢኮኖሚ እናውቃለን። አቅም ያለው አይደለምና ስለማይችል እንደ ልብ ምርመራ ለማዘዝ ከማሰብ ነው። ለምሳሌ ብዙ 4-5 ምርመራ የሚያስፈልገው ህመምተኛ ማጤማ ካለው በነፃነት ማዘዝ ይቻላል። ማጤማ ከሌለው ግን በገንዘብ ስለሚያወጣ ምናልባት እጁ ላይ ላይኖር ይችላል በሚል ሐሳቤ ማጤማ አለው ተብሎ ሊጠየቅ ይችላልና ከዛ አንፃር ነው እንጂ አድሎ ኖር አይደለም። አድሎም አለ ተብሎ ከታሰበ ግን እንዲህ ይዘነው ባንሄድ እኛ በየቀኑ እንገመግማለን። የቀኑ ውሏችን እንዴት ነው የሚለው በየቀኑ ጠዋት ላይ 30 ደቂቃ ወስደን ትላንትና ምን ችግሮች ነበሩ፣ ምን ጥሩ ጎኖች ነበሩ፣ ምን ህመምተኞች መጥተው ታከሙ፣ ምን ቦታዎች ላይ ከጽዳት ጀምሮ ከሽንት ቤት ጽዳት ጀምሮ ሌላውን ተተን ከመድኃኒት አቅርቦት የመሳሰሉ ችግሮች ምን ችግሮች ነበሩ የሚለውን በየቀኑ እንገመግማለን። አንድ ታካሚ እዚህ ተቋም ሲገባ መብቱ ምንድነው የሚለውን ነገር ግዴታው ምንድነው የሚለውን ነገር ጠንቅቆ ማወቅ መቻል አለበት ብዬ አስባለሁ። አንዳንድ ታካሚዎች መጥተው እኔ ራጅ ነው የምፈልገው ብለው ሐኪሙን ሊጠይቁ የሚችሉበት አግባብ አለ። ያ ታካሚ ራጅ ነው የሚያስፈልገው
አልትራሳውንድ ነው የሚያስፈልገው፣ የደም ምርመራ ነው የሚያስፈልገው ወይስ የሰገራ ምርመራ ነው የሚያስፈልገው ብሎ የሚወስነው ሐኪሙ ነው። ነገር ግን ታካሚ መጥቶ እኔ ራጅ ነው የምፈልገው ራጅ ጻፈልኝ። በዚህ አግባብ ውስጥ ሁሉም ባለሙያ እኩል የህመምተኛውን ህመም ተረድቶ በቀና ይመልሳል ብለን አናምንም። ምክንያቱም 108 እና 109 ባለሙያዎች ነው ያሉት እዚህ ግቢ ላይና እነዛ ሁሉም ባለሙያዎች ተመሳሳይ እንትኖራቸው የተማሚውን ችግር ተረድቶ ተማሚውን በቀና መልሶ አስረድቶ ይመልሳል ብለን አናምንምና ማህበረሰቡ መጠየቅ የሌለበትን ጥያቄ ባይጠይቅ ብለን እናምናለን። የቡይ ጤና ጣቢያ የነበረው ዛሬ ደግሞ ፕራይመሪ ሆስፒታል በስም ረጅም አንድ 10 ዓመት ከዚህ ውጭ ስለማውቅ ማለት ነውና ከአገልግሎት አሰጣጥ መረዳት ጋር ተያይዞ እንደ ቡይ ሶዶ ማህበረሰብ ትልቅ ያልተጠቀምንበት ዕውቀት አቅም ያለበት ተቋም ነው ብዬ አምናለሁ። ይሄ ደግሞ የመጣው አጠቃላይ በማህበረሰቡና በአመራሩና ውስጡ አገልግሎት በሚሰጠው ሙያተኛ መካከል ያለው በተሳለጠ መልኩ ያለውን አገልግሎት የጋራ ከማድረግ ጋር ተያይዞ ባሉ ጉለቶች ምክንያት ነው በአግባቡ አልተጠቀምነውም ማለት ነው። ብዙ ሆስፒታሎችን አውቃለሁ። ምናልባት በጣም እድል ስላገኘው ከ10 ዓመታት በላይ ከጋሞ እስከ ደቡብ መረሳቃቸዋለሁ። ስለዚህ እዛ ጋር ቀደም ስለተሰጠኝ ነው ሐሳቡ ስለተነሳ ያን በአግባቡ የሚሰጠው አገልግሎት ላይ ግልጽ አለመሆኑ ከአቅሙ በላይ ለሚሰጠው ከአቅሙ በላይ ሆኖ መፍትሄ ሊያስገኝ የሚችል መተጋገዝ ሊያስችል የሚችሉ መፍትሄዎች ላይ ለመምጣት የወሰደው ጊዜ ረጅም ሆኗል። ምናልባት በቀጣይ ያለው ሂደት እንዳለ ሆኖ ስለዚህ ከዛ ጋር ታይዞ ካቀረባቸው ተግባሮች አንፃር እጅግ የተሻለ አገልግሎት የሚሰጥ ውስጣዊ ሙሌትም ውስጣዊ አገልግሎትም የሙያ አቅምም በዚህ እንደ ሶዶ ማህበረሰብ የተቋም እድገት ጊዜ ፍቺ እንጂ እዚህ ውስጥ ያለው አገልጋይ ብዙ አይወራለትም። ያሳዝነኛል። ቡያ አንዳንዴ እንደ ሶዶ ማህበረሰብ ሶዶ ማለት ነው ልዩነት የለንም። የሚያገለግለን ምን ስፔሻሊስት እንዳለ መነገር የማይፈልግበት ነው። እንደኔ ስለገጠመኝም ነው መድረክ እንዳሉ ምን አይነት ላብራቶሪ ምን አይነት የጥራት አገልግሎት መስጫ መሳሪያዎች እንዳሉ ምን ነገር አይፈልግም። ከፍ አናደርገውምና እዛ ላይ አንዱ ለምሬት ወይም ደግሞ ቀድሞ በአገልግሎት ማግኘትና ለማግኘቱ መካከል ያለን እርካታን ያሳጣናል ቢለውን በደንብ እንደ ከተማ እንዲያስ ስለምፈልግ ነው። ይሄኛውን መድረክ በጣም ተጠቅሜዋለሁ። ዛሬ በጣም እድለኛ ነኝ። ሰምቼዋለሁ። ለሚመለከተው አካዳሚ ጋር አራገን እያደረግን ምን ሄድበት ስለሆነ እዛ ላይ ማበረታታት ተቋማትን ያስፈልጋል። ዛሬ አንስተናል። ደስ ብሎኛል። በዚህ ልክ በቀጣይ ሆስፒታሎችን አገልግሎት አሰጣጥ ያሉበት ጠንካራ በብዛት እየሰጠን ጉድለቱን ደግሞ የማህበረሰቡ ድጋፍ እንዳለው ነው የማህበረሰቡ እገዛ እንዳለው ነው በቀጣይ የሚታዩት የጤና ተቋሙ በሙያ አገልግሎት አሰጣጥ ስርዓት ማስተካከል ያለበት ነው ያስቀምጣችሁት። ከቁሳቁስ አቅርቦትና ከመድኃኒት ጋር ተያይዞ እንደ ሀገር ያለውን እንደ ሆስፒታሉ ደግሞ የሄደባቸው መፍትሄዎች በዝርዝር ሪፖርቱ ላይ አስቀምጠዋል። ከመንግስት ኤጀንሲ ድርጅት ምን ያህል ማምጣት ይችላል፣ ከውጭ ምን ያህል በህግ የተደነገገ በተቀመጠው መግዛት ይችላል፣ ያንሳጣ ለዚሁ ማህበረሰብ ባለኛ አቅም እስከ 250 ሺህ ብር በተቀመጠው አቅጣጫ ምን ያህል እየገዛው እንደሆነና ከሌሎች ጤና ጣቢያና ሆስፒታሎች ደግሞ በቅብብሎሽ መድኃኒት እንደሚጠቀም አስቀምጧል። ደግሞ በቀጣይ እንዴት መሄድ እንዳለበት ያስቀምጣቸው አቅጣጫዎች ላይ እንዲግልጽ መዋየት በጣም ትልቅ አቅም ነው። ስለዚህ ይሄንን ተንተረሰን በቀጣይም እንዴት ሆስፒታላችን ችግሮች እየፈታን እንሄደው የሚሉት ነገሮች ላይ በግልጽ በተቀመጠው በቀጣይም ከሚመለከተው ምናልባት የጠራነው 180 ሰው ነበር። ከተገኘው አንፃር ብዙሃኑ አልተገኘም። በቀጣይ ደግሞ በተሻለ ውይይቶች ላይ ይሄ ሐሳብ የጋራ ካብላላ ነው በኋላ ይሄው 10 ሰው ደግሞ በየመንደሩ በሚገኙ ይሄንን ነው የምንፈልገው። ተግዳሮቱ ከባድ ስለሆነ የምናገረው የጽህፈት ቤት ኃላፊ ሆኜ በየሰፈሩ የሚገጥመኝ ስለሚያሳዝነኝ ይሄ አቅም መሄድ አለበት። ዛሬ ያልነው የሚያድገው በዚህ ሂደት ውስጥ ነው፣ በዚህ አቅም ውስጥ ነው፣ በዚህ ውይይት ውስጥ ነው። ሆስፒታል እድገት በጥያቄ ብቻ አይደለም የሚመለሰው። ቅድም እናንተ እንዳስቀመጣችሁት ስታንዳርድ የሚባል ነገር አለ። መገንባት ግዴታ ነው። አሁን እኛ ጀነራል ሆስፒታል ለማግኘት ግንባታ ግዴታችን ነው። የሚፈለጉ ክፍሎች ስላሉ ማለት ነው። እነኛ ካሟላን
በየትኛው መስፈርት አንከለከልም። መስፈርት ስላለው ማለት ነው። መጠየቅ ነው አሟልተን ስታንዳርዱ እስከ ወረዳ ድረስ ስለሚታወቅ በሱ ለክተን እዚህ ጋር ደርሰናል መታችሁ ለክታችሁ አረጋግጣችሁ ጀነራል አርጉልን ማለት ብቻ ነው ከኛ የሚጠበቀው። አሁን እንደ ድሮ ቅድም ሲነሳ ጋሽ ተስፋዬ እንዳነሱት የተከለከሉ ነገሮች ከዚህ ቀደም ሊኖሩ ይችላል። አሁን እንደዛ የሚታገር ነገር የለም። እኛ የሚጠበቅብን በግንባታ በተለያዩ ነገሮች ካሟላን ሆስፒታላችን ለሚመለከተው አካል መጠየቅ ብቻ ነው። ክልልም ያስቀመጠልን ይሄን ነው። አሁን መጥቼ በዚህ ሆስፒታል ብለካችሁ ተወድቃላችሁ። በጀነራል በአጠቃላይ ሆስፒታል መስፈር ሲለካ ስለሚወድቅ ቀይ ውስጥ ከገባ አይፈቀድም ይታገዳልና እሱን አሟልታችሁ ጠይቁ የሚል ምላሽ ተሰጥቶናል። ስለዚህ ማህበረሰባችን ለዛ መዘጋጀት አለበት የሚል ነገር አለኝና እንግዲህ የሚያስፈልጉን ከካርድ ቤቱ ጀምሮ ቅድም እንደተነሳው ብዙ ግንባታዎች ይፈልጋሉ። እሱን ያው አንዳንድ ነፍሱን ይማረውና ወንድማችን የጀመሯቸው ስራዎች ነበሩ። አሁንም ያኛው ኮሚቴ የዊ ቀድሞ ተማሪዎች ህብረት የጀመሯቸው እንቅስቃሴዎች ነበሩ፣ እቅዶችም አሏቸው። እሱ የጀመራቸው ስራዎች እናስቀጥላለን የሚል ከኛም ጋር ተነጋግረናል። በቀጣይ ወደዚህኛው ተቋም ወደ ሆስፒታል ማሳደግ የተሻለ ሆስፒታል ለማህበረሰባችን ህዝቡ የሚያግዘን ከሆነ ቲሙ ተጠናክሮ የሚቀጥልልን ከሆነ በዛ መንገድ እንሄዳለን የሚል ነገር አለና ክቡር አስተዳዳሪው የሚያውቁት ነገር ስላለ በኋላ ይጨምሩበታል ብዬ አስባለሁ። በዛ መንገድ ነው የምናሳድገው አካባቢያችን የተሻለ አገልግሎት። አሁን እድለኛ ነን። ከዚህ ቀደም እንደዚህ ጽኑ ህሙማን ማሽኖች የመጀመሪያ ደረጃ ሆስፒታሎች አይገቡም። ትላንትና ከ24 ሚሊዮን ብር በላይ የሚያወጣ ማሽን የገባው እዚህ ሆስፒታል ክልል ውስጥ ካሉ የመጀመሪያ ደረጃ ሆስፒታሎች 3 ናቸው ይሄ እድል ያገኙት በተሻለ ደረጃ ላይ ያሉት ማለት ነው። እኛ እንደሆነ ነው ያገኘነው። ቡታጀራ ኮሮና ሲከሰት ነው ያገኘው። ከዚህ በፊት አልነበረው። አጠቃላይ ሆስፒታል ሆኖ ለረጅም ጊዜ አገልግሎት ይሰጥ ነበር። ስለዚህ እድሎቻችን ብዙ ናቸው። ከተባበርን እንደዚህ አቅርቦት ካመጣን ብዙ ነገሮች ይመጣሉ። አዲ ተሳትኩን እዝጌር ተሻለን ኬሬውንልና ኬሬው ለጀግና ለዋጮ ለአገሪ ኬርታ ዓለም አቀፍ ድምጽ አዩ አከማም ኤዚሜት ማነሽ ምን አይሉ ለማቷስ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም አለ የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ ዓለም አቀፍ ድምጽ ኬርታ ኬርታ ያንተ ነው። ኬርታ ያንቺ፣ የኔ፣ የሁላችንም የጋራ ሀብት ነው። ኬርታ የጋራ ሰላማችን ነው። ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምጽ
ከዚህ ጀምረናል። ከዚህ ተነስተናል። ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምጽ ለማድረግ መተናል። ኬርታ ዓለም አቀፍ ድምጽን ላይክ፣ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። ኬርታ ዓለም አቀፍ ድምጽ